ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ይህ በዓለም ዙሪያ የሚታዩ ወቅታዊና ድንቃድንቅ መረጃዎችን የምናጋራበት ቻናል ነው። ዛሬ በአፍሪካ ከፍተኛ ኢንተርኔት ተጠቃሚ ሀገራትን እንቃኛለን። አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን እንድትቆዩ ተጋብዛችኋል። በአፍሪካ ከፍተኛ የኢንተርኔት ተጠቃሚ ሕዝብ ያለባቸው ሀገራት የታወቁ ሲሆን ኢትዮጵያም በዚሁ ዝርዝር ውስጥ ተካታለች። በአፍሪካ የኢንተርኔት ተጠቃሚ ዜጎች በፍጥነት እየጨመረ ሲሆን ባለፉት 3 ዓመታት ውስጥ ብቻ ከግማሽ በላይ አሻቅቧል። ከ1 ቢሊዮን በላይ ሕዝብ ባለባት አፍሪካ በቀጣዮቹ 3 ዓመታት ውስጥ የኢንተርኔት ኢኮኖሚ መጠን ወደ $230 ቢሊዮን ያድጋል ተብሏል። ናይጄሪያ ከ109 ሚሊዮን በላይ ዜጎቿ ኢንተርኔት ይጠቀማሉ። በሰሜን አፍሪካዊቷ ግብጽ ደግሞ 75 ሚሊዮን ዜጎቿን ኢንተርኔት በማስጠቀም ሁለተኛዋ የአፍሪካ ሀገር ተብላለች። ሌላኛዋ ከአፍሪካ የተሻለ የኢንተርኔት ተጠቃሚ ሕዝብ ያላት ሀገር ደቡብ አፍሪካ ስትሆን 41 ሚሊዮን ዜጎቿ አገልግሎቱን ያገኛሉ። ከጠቅላላ ሕዝብ ውስጥ 84 በመቶ ኢንተርኔት የሚያገኝበት ሀገር የሆነችው ደግሞ ሞሮኮ ስትሆን 32 ሚሊዮን ዜጎች የኢንተርኔት አገልግሎት ይጠቀማሉ ተብሏል። በተያያዘ ከዚህ ቀደም ዓለም አቀፍ የሞባይል ዳታ ዋጋ ላይ የተደረገ ጥናት 5 ከሰሃራ በታች ያሉ ሀገራት ኢንተርኔትን በርካሽ ዋጋ ከሚያቀርቡ 50 የዓለም ሀገራት ውስጥ መካተት መቻላቸው ተመላክቷል። ከነዚህም ውስጥ ጋና ከሰሃራ በታች ያሉ ሀገራት ኢንተርኔትን በርካሽ ዋጋ በማቅረብ ቀዳሚ ስትሆን ኢትዮጵያ በዝርዝሩ ውስጥ የተካተተች ሲሆን ደረጃዋም ከሰሃራ በታች ካሉ ሀገራት መካከል ኢንተርኔትን በዝቅተኛ ዋጋ ማቅረብ 10ኛ ከዓለም ደግሞ 73ኛ ላይ ተቀምጣለች። በጥናቱ መሰረት በኢትዮጵያ የ1 ጊጋባይት የኢንተርኔት ዳታ ዋጋ $1 የአሜሪካ ዶላር ወይም 52 ብር ገደማ እንደሆነ ተመላክቷል።